አሜባ ምንድነው? ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። አሜባ የምንለው በጣም ትንንሽዬ በሆኑ በማይክሮስኮፕ በሚታዩ በአንጀታችን ላይ ተጠግተው በሚኖሩ ተዋሲያን ወይም ደግሞ ፓራሳይቶች የሚፈጠር የህመም አይነት ነው። እነዚህ ፓራሳይቶች ወደ ሰውነታችን የሚገቡት በተበከለ ምግብና ውሃ ነው። በአሜባ ስንበከል ምልክት ላናሳይ እንችላለን። ምልክት ሲያሳይ ደግሞ ውሃማ ሊሆን ይችላል፣ ደም የቀላቀለ እንዲሁም ደግሞ ንፍጥ የያዘ ተቅማጥ፣ የሆድ ቁርጠት፣ ትኩሳት፣ ድካም እንዲሁም ደግሞ የክብደት መቀነስ ዋነኞቹ ምልክቶች ናቸው። ይህ ችግር ካልታከመና ኮምፕሊኬት ካደረገ ደግሞ ወደ ጉበታችን ሄዶ አብሰስ ወይም ደግሞ መግል የምንለውን ሊይዝ ይችላል። እንደምታውቁት ህመሙ የሚታወቀው ወይም ደግሞ ዳያግኖስ የሚደረገው እነዚህ ምልክቶች ይዛችሁ ስትቀርቡ ሐኪሞቻችሁ የሰገራ ምርመራ እንድታደርጉ ያዟችኋል። ከዛም ከሰገራው ላይ ይህ ፓራሳይት ይለይና አሜባ አለብን ይባላል። ሌላኛው ደግሞ ኮምፕሊኬት በሚያደርግ ሰዓት በተለያዩ አልትራሳውንድ እና ሌሎች ኢሜጂንጎች አማካኝነት ወደ ጉበት ከተሰራጨ ማየት ይቻላል። ሌላው ደግሞ ኢንፌክሽኑ ወደ ሰውነታችሁ በጣም የተሰራጨ ከሆነ በደም ምርመራ አማካኝነት ማወቅ ይቻላል። ህክምናው ደግሞ ሲስት ወይም ደግሞ እንቁላል ነው ወይስ ፓራሳይቱ ራሱ ነው ያለው በሚለው ይለያያል። ስለዚህ ሐኪሞች በሰገራ ምርመራው መሰረት አይተው መድኃኒቱን ያዙላችሁ። ዋነኛው መፍትሄ ደግሞ የሚታዘዘውን መድኃኒት በተሰጣችሁ ጊዜ መሰረት መጨረስ ይኖርባችኋል። እንዴት እንከላከለው ከተባለ ደግሞ እጃችንን በአግባቡ በሳሙናና በውሃ በደንብ መታጠብ፣ በደንብ የበሰሉ ምግቦችን መመገብ እንዲሁም ደግሞ ጥሬ ያልሆኑ ምግቦችን መመገብ፣ የምንጠጣውንና የምናበስልበትን ውሃ ደግሞ ከተቻለ ቦትልድ ዋተር ወይም ደግሞ የታሸጉ ውሃዎችን መጠቀም፣ ካልተቻለ ፈልቶ የቀዘቀዘ ውሃ መጠቀም እንዲሁም የተጣራ ውሃዎችን መጠቀም። ንጽህና በጎደለባቸው አካባቢ የሚሰሩ ምግቦችን እንዲሁም ደግሞ በመንገድ ላይ የሚሰሩ ምግቦችን አለማዘውተር ወይም ደግሞ በተቻለ መጠን ማስወገድ። ይህን መልዕክት ጠቃሚ ሆኖ ካገኛችሁት አካውንቴን ፎሎ አድርጉልኝ። አመሰግናለሁ።